ይታደሉታል እንጂ አይታገሉትም አለ የሀገሬ ሰው። በፍቅር መታመም እኮ በጣም ደስ የሚል ስቃይ እኮ ነው እየደረሰበት ያውቀዋል። እኔም ስለደረሰብኝ እና በፍቅር መታመም የሆነ እርካታ አለው ሀቂቀተም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ ያለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም ዛሬም በአዲስ ቪዲዮ መጥቻለሁ። ሰዓትና ጊዜን ጠብቄ ስላልመጣው ቅርታ እየጠየቅኩኝ እናንተም ደግሞ እያያችሁ እያለፋችሁ ስለሆነ በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አይከፈልበትም። ሰብስክራይብ አድርጉልኝ፣ ቻናሌን አሳድጉልኝ እያልኩኝ እንደተለመደውም ያው አንዳንድ ነገር ለማለት ነው የመጣሁት። ሰሞኑን እንግዲህ ያው እና አብርሽ እና ሩታን ይዣቸዋለሁ፣ አለቃቸውም። በነገራችን ላይ የሰፈር ሰው ምቀኛ ነው፣ የሰፈር ሰው እንደዚህ ነው ምናምን ይባላል እና በተለይ ቲክቶከሮች የሰፈር ሰው ሲያጋጥሟቸው ብሎክ ያደርጋሉ። ለምን እንደሆነ አላውቅም። እኔ በሰፈሬ ብዙም ቲክቶክ ተጠቃሚ የሉም፣ አሁን እየመጡ ነው። እኔ ግን ያው ሶሻል ሚዲያዬ አላፍርበትም፣ በማንነቴም አላፍርም። አልቦልካቸውም። እንደውም ልተዋወቃቸው፣ አንድ ላይ እንድንሆን፣ አንድ ላይ እንድንሰራ በቃ ሲያጠፉ ስመክራቸውን፣ ሳጠፋ ደግሞ ሲመክሩኝ ሶሻል ሚዲያ ላይ ብንቀጥል ደስ ይለኛል። ምክንያቱም አሁን ላይ የሶሻል ሚዲያ ብዙ ነገሮችን ትሰራላችሁ። አካባቢያችሁ ላይ ውሃ ከሌለ ውሃ ታስቆፍራላችሁ። ሰውንም ጓደኞቻችሁንም ሰብስባችሁ መዝጊድ ታሰራላችሁ፣ መንገድ ታሰራላችሁ። ማብራት የሌለበትን ማብራት ማስገባት ይቻላል እና ሶሻል ሚዲያ ላይ መተዋወቁ ጥሩ ነው ብዬ አስባለሁ። ሶሻል ሚዲያ ፓወር እንዳለው አምናለሁ። ከሰራችሁበት ትጠቀሙበታላችሁ፣ ብዙ ነገሮችን ትለወጡበታላችሁ፣ ትማሩበታላችሁ። እኛ በተለይ የማዳም ቅመሞች ብቻ የሶሻል ሚዲያን አጠቃቀሙን አላወቅነውም እንጂ ብዙ ሰዎች በተለይ ውጭ ዓለም ላይ የሚገኙ ያኔ ሰዎች በጣም ይጠቀሙበታል እና እኔ ደስ ይለኛል። የሚያቀኝ ሰው እና አብርሽ እና የነ ሩታ ሰፈር ስለሆንኩኝ ሁሌ ስለነሱ ሳወራ ሀሳብ አስተያየት ነው እየሰጠው ያለሁት እንጂ ሶሻል ሚዲያ ላይ ባየሁት ነገር በተለይ ቲክቶክ ላይ ሀሳቡና አስተያየት እሰጣለሁኝ። በኮሜንትም ይሁን ቪዲዮ መስራትም ባለብኝ ሰዓት ቪዲዮ እሰራለሁ። ያው አብዛኛው ጊዜ አሁን ነው ቲክቶክ ዩቲዩብ ላይ ያኔ በየቀኑ መልቀቅ የጀመርኩት። እንደውም ወር አይሞላኝም እና ሲደብረኝ እተዋለሁ። ቲክቶክ ላይ ሀሳብ ስትሰጡ ራሱ ብዙ ሰዎች ያዩዋቸዋል። እዚህ ደግሞ ሀሳብ ብትሰጡ ራሱ ሀሳብ የሚያቀርብ ሰው ስለሌለ፣ አይቶ የሚያልፍ ሰው ስላለ ይደብራቸዋል። ዞሮ ዞሮ ወደ አብርሽና ሄርሜላ ስመለስ ያው ወደ ራሳቸው እየተመለሱ ነው እየተባለ ነው። አብርሽን እንዳየሁት ከሆነ አሁንም ትንሽ ደንዝዟል። በፊት ያው የሰው ልጅ በነገራችን ላይ መጀመሪያ ባለበት ነገር ትንሽ ሲጨመርበት እብድም ከሆነ ሲታመም ይብሳል። እንደገና ደግሞ ዝምተኛም ሰው ከሆነ ደግሞ ሲታመም ይብስበታል እና አላኩል ያህልን አብርሽ ድሮውንም ዝምተኛ ነው። የጎተታችሁት ቦታ ነው የሚጎተተው እና አሁን ጭራሽ ታሟል፣ ድግምት ተሰርቶበታል እየተባለ ያው ነገራቶቹ ደግሞ ውለው እያደሩ ደግሞ እየጠነከሩ እንጂ የተስተካከሉ የመጡ አይደለም። ዛሬ በአዲስ ነገር መጥተው ያስደስቱናል ብዬ ያስባለሁ እና የማትፈልጉት በተለይ የማትፈልጉት ሰው የማይፈልጋችሁን ሰው ደግሞ መፈለጉ አግባብ ነው ብዬ አላስብም። በተለይ ሩታ ማይፈልግሽ ነገር ከሆነ አመት ነው። ሲቀጥል ደግሞ እንደዛ አርግዘሽ ነው ጥሎሽ የሄደውና በዚህ ልኩ ደግሞ እሱን መከታተሉ አግባብ ነው ብዬ አላስብም። የምትወጂውን እየተከተልሽ የሚወደሽን ታጫለሽና ወደ ራሳሽ ብትመለሺ ያላችሁን ቁርኝት ደግሞ ያው ብትቋጩት ሁለታችሁም ተመካክራችሁ ወንበር ላይ ቁጭ ብላችሁ ቤተሰቦቻችሁንም ጨምራችሁ የምትቀጥሉ ነገር ከሆነ ብትቀጥሉ፣ የምታቋርጡትም ነገር ከሆነ ብታቋርጡ፣ ሁለታችሁም የራሳችሁን ህይወት ብትመሩ ባይ ነኝ እና በቤተሰባችሁም ደግሞ ብዙ የተገናኙ ብዙ በልተው የጠጡ ቤተሰቦቻችሁ ናችሁና ቤተሰቦቻችሁንም ብትጨምሩ ኤፍሬም ብቻ ኤፍሬምና ቦዜ ብቻ ባይሆኑ
ሌሎቹም ቢጨመሩ ባይነኝ። እኔ እውነት የተጣላችሁ ነገር ከሆነ እኔ አብዛኛው ጊዜ እውነት አይደለም ድራማ ነው ብዬ ነው ራሴን ያሳመንኩት። ምክንያቱም በጣም የሚያናድድ ነገር ከሆነ ስለሆነ ማለት ነው። ሶሻል ሚዲያም እውነት ከሆነ ሶሻል ሚዲያም የሚከታተላችሁ ኦዲየንሳችሁ ራሱ ምንም የሚማርበት ነገር የለም። ጥላቻን በየጊዜ ጥላቻን መዝራት፣ የትዳርን ፍቅር መቀነስ። ብዙ ሰው በተለይ አሁን ላይ የትዳር ጉጉት እያለው ውስጡ ትዳር እየፈለገ ሶሻል ሚዲያ ላይ በሚደረገው ነገር ትላንትና ፍቅረኛሞች ነበርን ብለው ሲላላሱ፣ ሲበሉ፣ ሲጠጡ፣ ሲስቁ የነበሩ ዛሬ ላይ ደግሞ ተጣልተው ሲመጡ ያ ሰው እኔስ ብሆን በተለይ አሁን ላይ ሶሻል ሚዲያ ነው የሚገናኙት። ያው የሚያወሩትም ወደ ትዳር የሚመሩት አብዛኛው ሶሻል ሚዲያ ላይ ነው አሁን ላይ። ስለዚህ ውስጣቸው በቃ ያላቸው ፍራቻ በዚህ ነገር ደግሞ እየጠነከረ ይሄዳልና እናንተ ብዙ ሰው ነው የሚከተላችሁ። እስከ 300,000 ሰው ይከተላችኋል። ይህ 300,000 ሰው እውነትን ነገር ይዞ ነው እየተከተላችሁ ያለው? ውሸቱን አምኖበት ነው እናንተን ለማበረታታት ብቻ ብሎ ነው የመጣው የሚለውን ነገር ደግሞ ጭንቅላታችሁ ላይ ብታስገቡ፣ ጥሩ ነገር ይዛችሁ ብትመጡ፣ ወይም ሰላም ፈጥራችሁ አንድ ላይ ሆናችሁ እየተጫወታችሁ ብዙ ነገር እያደረጋችሁ ብትመጡ ሰው አያይላችሁም ወይ? በእርግጥ ሶሻል ሚዲያ ተመልካች ነው ህዝቡን የሚያበላሸው። ሶሻል ሚዲያ ተጠቃሚን ተመልካች እያበላሸው ነው ብዬ ነው ማስበው፣ እኔ እንደኔ ሀሳብ ማለት ነው። ምክንያቱም አንዴ የሆነ ቪዲዮ ስትሰሩ ቢቃወማችሁ ኖሮ ደግማችሁ አሰሩትም ነበር። ያን ነገር እልል ብሎ ስለተቀበለ እናንተ ደግሞ ገንዘብ ከቆጠረላችሁ የኦዲየንስ ስሜት ላይገባችሁ ስለሚችል ያኔ አእምሯችሁ ወደ ገንዘቡ ነው የሚያመራችሁ። እንደገና ደግሞ እይታው ነው የምታዩት፣ አይፈረድባችሁም። ስህተት ያለው በኦዲየንስ ነው ብዬ ነው ሀሳብ ባለመስጠቱ ነው ብዬ ነው ወስደውና እናንተ በራሳችሁ ለራሳችሁም ለህሊናችሁም ብላችሁ ይህ ነገር ብታስተካክሉት፣ ከአንዷ ብትቀጥል አብርሃም ቢሆን ይህንን ነገር አዋጥቶ ሊሆን ይችላል። ግን ወደፊትስ የሚለውን ነገር ብታስቡበት፣ እናንተም ወንበር ላይ ቁጭ ብላችሁ ቪዲዮ የምትሰሩ ለሶሻል ሚዲያ የምታቀርቡትን ነገር ብታስተካክሉ። አይታችኋል። አሁን ለህዝብ ድምጽ የሚሆኑ አሉ። ቲክቶክ ላይ ብዙ ነገር የሚሰሩ ሰዎች አሉ። የሆነ ነገር ሲመጣ ደግሞ ህዝቡ ብሎ ለምን አንተ ለዛኛው ብሔር አዳላህ? አንተ ለምን ሁሉ አይደለም ኢትዮጵያን የሚከተልህ? ለዛኛው ሃይማኖት ድምጽ ሆነህ ለዛኛው ለምን ዝም ትላለህ? እየተባለ ብዙ ነገር ይካሄዳል። አሁን ላይ ቲክቶክ ላይ ያው አዲስ አጀንዳ ያለው ጆን ዳሌን እና አዶናይ ነው። ምክንያቱም የህዝብ ልጅንን ብለው ነው እየሰሩ ያሉትና ባዳሉ ቁጥር ደግሞ የሆነ እይታ ያለው ፌመስ ነኝ የሚል ሰው ሲያዳላ ደግሞ በጣም ስለሚንትን የሚሉ ይሄንን ነገር እናንተም ጋር እንትን ቢስተካከል ባይነኝና ይሄን አክል ልል የቻልኩት ያው የኔ የራሴ ሀሳብ መስጠት ስላለብኝ ነው። ምክንያቱም በጣም በዛ የእናንተ ነገር 2 አመት ድረስ በአንድ አይነት ቪዲዮ መምጣት ለእናንተ ምን ይጠቅማችኋል? ለእናንተ ይጠቅማችኋል፣ በእርግጥ ይጠቅማችኋል። ገንዘብ እያገኛችሁበት ነው። ለኦዲየንሳችሁ ምንድን ነው እየጠቀማችሁት ያላችሁት? ኦዲየንሳችሁ ምንድን ነው በእናንተ የተማረ ነገር? እስቲ እናንተም ይህንን ድምፄን የሰማችሁ ተመልካቾች፣ የኔም ተመልካቾች በነ አብርሽ በተለይ በቡታጀራ ዩቲዩበሮች አሉ፣ አንዳንድም አሉ ወሎ አካባቢ የሚሰሩ እነ ሶፊያ እነ ቶፊቅ አሉ እና በነሱ ምንድን ነው የተማርነው? ለኛ ምን ጠቀመን? አሁን ላይ የተማረ ህዝብ ነው እየተፈጠረ ያለው። ማንበብ የሚችል ሰው ነው እየተፈጠረ ያለው። ፈጠራን የሚፈልግ ሰው ነው ያለው እና ለኛ ለአእምሯችንም ለስራችንም ምን ይጠቅመናል እነኚህ ሰዎች የሚያስተላልፉት የሚለው ለትዳራችንም ቢሆን ማለት ነው። የተጠቀማችሁትን ነገር እስቲ በእነሱ የተጠቀማችሁትን ነገር ኮሜንት ላይ ያስቀምጡልኝና እኔ ደስ ይለኛል። ሀሳብ መስጠት ሀሳብ መቀበል በጣም
በጣም ነው ደስ የሚለኝ እና እንደውም እዚህ አልሰራም ብዬ ነው ማስበው። ቲክቶክ ላይ በጣም ሀሳብ እሰጣለሁ፣ አስተያየት እሰጣለሁ፣ በቃ የመሰለኝን ቪዲዮ ለቃለሁ። በተለይ እዛ አካባቢ በሃይማኖት ነው የምሰራው እና ዞሮ በቃ ደስ ይላችኋል አቀባበሉ። በቃ ሰው የሚያርማችሁ ነገር ይሄ ስታዩ በጣም ትደሰታላችሁ። እና ዩቲዩብ አያስደስትም። በቃ አስመሳይ ሰው ብቻ ነው ያለው እና በቃ በሄዳችሁበት የሚያጨበጭብ በቃ ይሆናል አይደለ? አሰሱን ገሰሱን የሚከተል ሰው ነው ያለው ብዬ ነው የማስበው። እና አላኩል ያህል የኔ ሀሳብ ነው እኔ ማስበው ነገር ነው። ለህዝቤ እንደዚህ አይነት ነገር ባመጣ ምን ይጠቀማል የሚለው እኔ ማዳም ቤት ስለሆንኩኝ ነው እንጂ ሀቂቀተን ከማዳም ቤት ውጭ ብሆን የራሴ ቤት ብሆን እንደዚህ አይነት ስራ አልሰራም። ለህዝብ የሚጠቅመው ነገር ነው ይዤ የምመጣው። ግን ለማዳም ቤት ስንሆን ደግሞ የማዳም ቅመሞች ታውቁታላችሁ ያለውን ነገር። ቪዲዮ ስንሰራ ተደብቀን ነው የምንሰራው። ሀሳባችን ራሱ ሰብሰብ አድርገን አንሰራም። እንጠራለን፣ በመሀል ትተነው እንሄዳለን። ሀሳባችን ይሰረቃል። ይህ ስላለ ምንም እኔ እየሰራው ነው ብዬ አላስብም። እና ወደፊት ደግሞ የራሴን ነገር አስተካክዬ ስመጣ ለህዝብ በተለይ ለማዳም ቅመሞች የሚጠቅም ነገር ይዤ እመጣለሁ።